ሰላም እንዴት ናችሁ? ዛሬ የምናወራው ባይናንስ ላይ እንዴት ስፖት ትሬድ ማድረግ ትችላላችሁ፣ መግዛት ወይም መሸጥ እንዴት ትችላላችሁ የሚለው ላይ ነው የምንወያየው። ባይናንስ አፕሊኬሽናችሁ ላይ ከገባችሁ በኋላ ትሬድ የምትለው ምልክት አለች። ከስር እንደምታዩት ሶስተኛ ላይ ትሬድ የምትለው ምልክት ተነካላችሁ። ከነካችሁ በኋላ ስፖት የምትለው አለች ማለት ነው። ስፖት ላይ ለምሳሌ ከላይ ምን አለ? ቢትኮይን አለ። እናንተ የምትፈልጉትን ምንድነው የምትፈልጉት ከመረጣችሁ በኋላ ባይ ኦር ሴል የሚል ምልክት አለ ማለት ሶ እሱን በመምረጥ እናንተ የምትፈልጉትን ያክል ለምሳሌ 100 1500 የሚል አለ። እናንተ በምትፈልጉት ያክል ትሬድ ማድረግ ትችላላችሁ። በሁለተኛው የምናየው ደግሞ ኮፒ ትሬድ በመባል ይታወቃል። እኛውን ኮፒ ትሬደሮችን ካያችሁ እነዚህን ነው የሚጠቀሙት። ያው ብዙ እውቀት ሳይኖራችሁ በቀላሉ ማድረግ ትችላላችሁ። እነዚህ ዋና ዋና ነጋዴዎችን እና ፖርትፎሊዮቻቸውን እንዴት እንዳጠናቀቁ እና ለተወሰነ ጊዜ ምን ያህል ትርፍ ኪሳራ እንዳገኙ ማየት ይቻላል። ሁሉንም በእውነተኛ ገንዘብ ከመግባቱ በፊት እርስዎ ለሚመስል የሞቅ ቁልፍን መጠቀም አስመሳይ ፈንዶችን ይገበያዩ። እናም እንዴት እንደሚያደርጉ ይመልከቱ። መጀመሪያው ፊክስድ አማውንት እና ፊክስድ ሬሽዮ ተብለው ይታወቃሉ። ልክ እናንተ ኮፒ ማድረግ ስትፈልጉ ፊክስድ አማውንት ላይ ትነኩትና እሱን ቀጥታ ኮፒ ያደርግላችኋል። ፊክስድ ሬሽዮ ስታስገቡ ደግሞ እናንተ ያላችሁን ሳይዝ ተጠቅሞ ነው የሚሆነው ማለት ነው። ነገር ግን እናንተ ምንም መጨናነቅ አይኖርባችሁ። ምክንያቱም ባይናንስ ራሱ ኤስኤኤፍዩ ፈንድ የሚባል ስላለ ያው ፈንዳችሁ ጥሩ እጅ ላይ ነው የሚሆነው ማለት ነው። ለዛም አሁኑ ስፖት ትሬድ በማድረግ ኮፒ ትሬድ በማድረግ ባይናንሳችሁን ጀምራችሁ በተሻለ መልኩ በዚህ መንገድ መግባት ትችላላችሁ። እናም እነዛ ፕሮፌሽናል ነን ከሚሉት ሰዎች በመሀል ትመደባላችሁ ማለት ነው። በስተመጨረሻ አንዱ እስኪ ኮሜንት ላይ ይሄ ቪዲዮ ይመለከተዋል፣ ይሄ ቪዲዮ ማየት አለበት የምትሉትን ሰው ኮሜንት ላይ ሜንሽን አድርጉለት።